The longest time in the world is the hesitation between thought and action. ዓለም ላይ እጅግ ረጅሙ ጊዜ በአስተሳሰብና በድርጊት መካከል ያለው ሄዚቴሽን ነው። ይህ ጊዜ ለዘላለም ሊቆይ ይችላል። አንድን ነገር ለመጀመር ለአንድ ሰከንድ ማመንታት ይችላሉ። ስፖርታዊ እንቅስቃሴ፣ ፕሮጀክት፣ ተግባር መደረግ እንዳለበት የሚያውቁትን ማንኛውንም ነገር ለአንድ ሰከንድ ማመንታት ይችላሉ። ያ አንድ ሰከንድ ማመንታት ድንገት ወደ 5 ሰከንድ፣ ወደ 10 ሰከንድ ከዚያም ወደ 10 ደቂቃ ይለወጣል እና ልክ እንደዛው ወደ ዘላለማዊነት ቀጠና ኢተርኒቲ ዞን ሰጥመው ይገባሉ። አንድ ሰከንድ ዘላለማዊነት የሆነው ሊከሰት የነበረው ነገር አሁን መቼም ስለማይከሰት ነው። ለምን? ስለ አመነታ። ስለዚህ ያንን አደጋ አይውሰዱ። በምትኩ ወዲያውኑ ወደ ተግባር ይግቡ። በእንቅስቃሴ ላይ ያለ አካል በእንቅስቃሴ ላይ የመቆየት ዝንባሌ አለው። በእረፍት ላይ ያለ አካል ደግሞ በእረፍት ላይ የመቆየት ዝንባሌ አለው። በቂ እረፍት አድርገዋል። በሕይወት ውስጥ ይበቃኛል ብሎ የሚወስኑበት ደረጃ ላይ መድረስ አለበት። መሸነፍ ሰለቸኝ፣ አጨቼ መቅረት ሰለቸኝ፣ ምርጥ ሰፈር ውስጥ መኖር እፈልጋለሁ፣ አንደኛ ክፍል ፈርስት ክላስ መብረር እፈልጋለሁ፣ ሃዋይ መሄድ እፈልጋለሁ፣ ወሰንኩ፣ ይበቃል፣ አሁን የድርጊት ጊዜ ነው። አንድ ሰው ከአንዱ ደረጃ ወደ ሌላ ደረጃ ለመሸጋገር የሚፈልገው ነገር አሁን ካለው ነገር የላቀ መሆን አለበት። ሰዎች አሁን ባሉበት ደረጃ ምቾት ሲሰማቸው ወደ ሌላ ደረጃ አይሸጋገሩም። ይበቃኛል ሲሉ ብቻ ወደ ሌላ ደረጃ ይሄዳሉ። 120% መስጠት። እርሶ ለመኖር የተፈጠሩለትን ሕይወት እንዲኖሩ እፈልጋለሁ። ይሰማኛል? የተሰጠዎትን ሕይወት ሳይሆን 120% ቢሰጡ ኖሮ ሕይወቶ ምን ሊመስል እንደሚችል ማየት ይገባዋል። እኔ የምፈልገው መስታወት ውስጥ ራሱን ተመልክተው ተመልከት፣ ማውራት ይብቃ። 120% ከሰጠው ሕይወቴ ምን ሊመስል እንደሚችል ማየት ይገባኛል። እቅድ ማውጣት ቀላል ክፍል ነው። ነገር ግን መረዳት ያለበት በእቅዱ ላይ ተግባራዊ ካልሆኑ፣ ጠዋት ሲደክሞ ወይም ሲፈሩ ከአልጋው ካልተነሱ ራስዎን ብቻ እየጎዱ አይደለም፣ ቤተሰብዎን፣ ሰራተኞችዎን፣ ቡድንዎን እየጎዱ ነው። ነገሩ ከእርሶ ይበልጣል። እኔም ከባድ ቢሆንም መነሳት ነበረብኝ። የሕይወቴን ባለቤትነት፣ የጊዜን ባለቤትነት፣ የቀኔን ባለቤትነት መውሰድ ነበረብኝ። ብዙዎቻችሁ ስህተት ትሰራላችሁ። ለምን? ማሰብ፣ መስራት፣ መመገብ፣ ማረፍ፣ የጊዜ ሰሌዳ መኖሩን ስላልተረዳችሁ። የዕለት ተዕለት ልማድ ኃይል። እኔ የተረዳሁት ብርታቴ በዕለት ተዕለት ልማዴ ውስጥ መሆኑን ነው። ለምን? እኔ ያሰብኩት ያህል ብርቱ አይደለሁም፣ ያሰብኩት ያህል ብልህ አይደለሁም። ነገር ግን በልማዴ ውስጥ ብርታት አለ። በየቀኑ ተደጋጋሚ በሆነ መንገድ የምሰራው ነገር ነው። የስኬትህ የዘረመል አወቃቀር በዕለት ተዕለት ልማድህ ውስጥ ነው። ልማድ ፈልገው ያንን ይከተሉ። 3 ሰዓት ላይ እነሳለሁ በል እና በርታ። 5 ሰዓት ላይ እነሳለሁ በል እና ጽና። ከ365 ቀናት ውስጥ 1 ወይም 2 መጥፎ ቀናት ሊኖሩ ይችላሉ። ነገር ግን ብርታቱ በልማድ ውስጥ መሆኑን ልነግርህ እፈልጋለሁ። ሕልም ማየት ይብቃ። ሕልም ማየት አልቋል። አሁን የምፈልገው ዝርዝር መረጃ ነው። ሰኞ ምን ትሰራለህ? ማክሰኞ ምን ትሰራለህ? ረቡዕስ? በጣም ዝርዝር መሆን ያስፈልገዋል። የእንቆቅልሾን ክፍሎች በአንድ ላይ የማስቀመጥ ጊዜው አሁን ነው። ጽናትና ተፈጻሚነት ኮንሲስተንሲ ኤንድ ኤግዚኪዩሽን። ማንም ይህን አልሰጠኝም፣ አግኝቼዋለሁ። ሕይወት ለእኔ የክሪስታል ደረጃ አልነበረችም። ማንም አውታረ መረብም አልሰጠኝም። አውታረ መረቡን አገኘሁት። ወደ NBA በእግሬ ነው የተጓዝኩት። ሁሉም ሰው ምስጢሩን እንዴት አገኘኸው ይላል። ትግል ነበር። ትምህርት ቤት መሄድ ነበረብኝ። ማንበብ፣ ማጠናት፣ መጻፍ ነበረብኝ። ሕልሙ እውነት መሆኑን ተገነዝቤአለሁ። ነገር ግን አኗኗሩ የበለጠ እውነት ነው። ሌሎች ምን እንደሚሰሩ ምንም ለውጥ አያመጣም። ሊገመት የሚችል ሁን፣ ጽኑ ሁን። ብዙዎቻችሁ የማታገኙበት ምክንያት ጽኑ ስላልሆናችሁ ነው። ትጀምራላችሁ እና ታቆማላችሁ። ትነሳሳላችሁ፣ በኃይል ትጀምራላችሁ፣ ከዚያም በመሃል መንገድ ትተዋላችሁ። ትንሽ ስኬት ታያላችሁ፣ ነገር ግን ጽኑ ስላልሆናችሁ ከፍተኛ እድገት አታገኙም። ታጋሽ መሆን አለበት፣ ትኩረት መስጠት አለበት። የነብር ሁኔታ ውጤት መመልከት ይብቃ። ብዙዎቻችሁ ውጤት እየተመለከታችሁ ነው። አንድ ነገር በሰራችሁ ቁጥር ውጤቱን ለማየት ትመለከታላችሁ።
መስራት አቁማችሁ ራስዎን ተመለከታላችሁ። እየታገላችሁ አይደለም፣ የተመለከታችሁ ነው። መታገል ሲገባችሁ ውጤቱን እየተመለከታችሁ ነው። ውጤቱ እንዳለ ሆኖ ነው። ስለተመለከተት ውጤቱ አይቀየርም። ጨዋታውን ይቀጥሉ፣ መታገለውን ይቀጥሉ። እስሬው ካሉበት ቦታ እንዲወጡ የጋበዝኩዬ ነው። መርካትን እንዲያቆሙ የጋበዝኩዬ ነው። ለተሰጠውት ሕይወት እጅ መስጠት እንዲያቆሙ የጋበዝኩዬ ነው እና 120% እንዲሰጡ የጋበዝኩዬ ነው። የምትሉትን ነገር ለመሆን ከፈለጋችሁ የነብር ሁኔታ ላየን ሞድ ውስጥ መሆን አለባችሁ። በገመል ሁኔታ ምንም ጉልህ ነገር መስራት አይችልም። ምንም አስደናቂ ነገር በገመል ሁኔታ አይከሰት። መሸሽ፣ ተስፋ መቁረጥ፣ መፍራት በሚባሉ ሁኔታዎች ምንም አይፈጠር። ሁሉም ነገር የሚፈጠረው ሊበላህ እየመታሁ ነው በሚለው የነብር ሁኔታ ውስጥ ነው። ውሳኔ ለማድረግ፣ ለውጥ ለማድረግ እና ድፍረት ለማሳየት እስከ መቼ ይወስዳል? ከመካከለኛነት ወደ አስደናቂነት ሚቴዎሪክ የመሄድ ጊዜው አሁን ነው። ችላ ከተባለ ሰው ወደ ታመነበት ሰው የመሆን ጊዜ ነው። ህልም ኖሮት ሙሉ በሙሉ እምነት የሰጠ ሰው እጅ ካልሰጠ እና ካላቆመ ፈጥኖም ይሁን ዘገይቶ ህልሙ ይሳካለታል። ስሜት የሌለው ዲሲፕሊን ጠዋት ከእንቅልፌ ስነሳ ይህን ለማድረግ ተነሳሽነት አለኝ ብዬ አላስብም። ለጥቂት ሚሊ ሰከንድም አላስብ። የማንቂያ ሰዓቱ ሲጮህ ቀላል ነው ወይስ ከባድ፣ ማድረግ እፈልጋለሁ ወይስ አልፈልግም፣ ይህ ሁሉ ለኔ ምንም አይደለም። ስሜት የሌለው አስተሳሰብ የሌለው ዲሲፕሊን ነው። የማንቂያ ሰዓቱ ሲጮህ ተነሱ፣ ካልጋ ውጡ እና መስራት ያለባችሁን ሥራ ሄዳችሁ ስሩ። እንዴት እንደሚሰማኝ ግድ የለኝ። ቀላልም ይሁን ከባድ ግድ የለኝ። ለኔ ምንም ለውጥ የለውም። እሱ የግድ ምላሽ ነው፣ ዲሲፕሊን ነው። ሰዎች ሲደክምህ ምን ታደርጋለህ ብሎ ይጠይቁናል። እነግራችኋለሁ፣ የማላደርገው ነገር ቢኖር ለሁሉም መንገድ ነው። እንዲሁም እነዚህ ቃላት በራሴ አእምሮ ውስጥ እንኳን እንዲዘዋወሩ አልፈቅድ። አስጠብቀዋለሁ፣ ዝጋው። የሥራ አነዋር ላይፍ ስታይል ለኔ ይህ የዕለት ተግባር ነው። የእያንዳንዱ ቀን ሰኞ ነው። እንደ አበደ ሰው ከበሩ ወጥቶ ቀኑን ያለ ርኅራኄ የሚያጣቃበት ዕድል ነው። ዛሬ እያጣካሁ ነው። ግፊት እየፈጠርኩ ነው። ተዋጊ ነኝ። ጠዋት ላይ ማንቂያውን ደግሞ ከመጫን ይልቅ ተነሱ። መሮጥ ካልፈለጉ ሄደው ይሮጡ። መዋኘት ካልፈለጉ ሄደው ይዋኙ። አልጋውን ማስተካከል ካልፈለጉ አልጋውን ያስተካከሉ። ማጥናት ካልፈለጉ ይሂዱና ያጥኑ። አስቸጋሪ ይሆናል፣ አስደሳች አይሆንም። በሕይወቶቹ ውስጥ በየቀኑ ያስቸግሯችሁን ነገር ያድርጉ። የሚያድጉት እንደዚህ ነው። ለስኬት የሚከፈለው ብቸኛ ነገር ላብ ነው፣ ደም ነው፣ እንባ ነው። ቅናሽ የለም። 50% ቅናሽ ማግኘት አይችልም። ወደ ስኬት የሚወስድ አቋራጭ መንገድ የለም። አቋራጭ መንገድ እንዳለ ማሰብ ያቁሙ። እርሶ የጽናት፣ የድፍረት፣ የዲሲፕሊን እና የአእምሮ ጠንካራ ባህሪያት ቢኖረ ኖሮ ለገንዘቦ ሌላ ፕሮግራም አይፈልጉም ነበር። ለሰውነቶ ሌላ ፕሮግራም አይፈልጉም ነበር። እንዴት ተግባሪ መሆን እንዳለባችሁ ይረዱ ነበር። የጎደለው ነገር ሁል ጊዜም እርሶ ነው። ምርጥ ለመሆን ወደ ቀጣይ ደረጃ ለመድረስ መስዋዕትነት መክፈል አለባችሁ። የሚጠየቁትን ሁሉ ማድረግ ፈቃደኛ መሆን አለባችሁ። ስኬት ሁል ጊዜ ላብ፣ ደም እና እንባ ይጠይቃል። ሁል ጊዜ ሁሉንም መስጠት አለባችሁ። ጥሩ ነገሮች እንዲከሰቱልኝ ቁጭ ብዬ አልጠብቅም። እታገላለሁ፣ እዋጋለሁ። የኔን ምርጥ ማንነት ለመሆን በኃይሌ ያለውን ሁሉ አደርጋለሁ። አብዛኛው ሰው ለማድረግ ፈቃደኛ ያልሆነውን ነገር ሲያደርጉ፣ አብዛኛው ሰው ፈጽሞ ማይኖረውን ሕይወት ይኖራሉ። ቀላል ምርጫዎች ከባድ ሕይወት፣ ከባድ ምርጫዎች ቀላል ሕይወት። ብዙዎቻችሁ 6 ወር መስጠት አትችልም፣ 8 ወር መስጠት አትችልም። ለአንዳንድ ነገሮች ለጥቂት ሳምንታት እጅ መስጠት አትችልም። መዝናናትን መተው አትችልም። መተው አለባችሁ። በአንድ አካባቢ የበላይ መሆን ከፈለጉ የሚከታተሉትን ነገር ብቻ ትተው ሁሉንም ነገር መተው አለባችሁ። ሁለት ጥንቸል አሳዶ ሁለቱንም መያዝ አይችልም። አቋራጭ መንገድ ውሸት ነው። ቀላል መንገድ ወደ ፈለጉበት ቦታ አይወስድዎትም። ቀላል መንገድ የለም። ያለው ነገር ጠንክሮ መስራት፣ ሌሊት ማጥናት፣ በማለዳ መነሳት፣ ልምምድ፣ ድግግሞሽ፣ ላብ፣ ደም እና ዲሲፕሊን ብቻ ነው። ተነሱና ሂዱ። ስሜቶችሁን እንዲቆጣጠሩዎት አይፍቀዱ። የስሜቶችዎ ጌታ ይሁኑ። ስሜቶችሁን ሲቆጣጠሩ ሕይወትሁን ይቆጣጠራሉ። ይህንን ደጋግሞ ሲያደርጉት አንጎልሁን ይለውጣሉ።
ጠንካራ ይሆናሉ። ዲሲፕሊን እርሶ የሚወስነው ነገር ነው። ተነሳይነት በየቀኑ ስፖርት አያሰራዎቱ። ዲሲፕሊን ያደርገዎታል። ተነሳይነት ፕሮጀክት አያጠናቅቅልዎት። ዲሲፕሊን ያጠናቅቅልዎታል። አስታወስ፣ አሁን ያለው ህመም ለወደፊቱ በእርግጠኝነት ፍሬ ያፈራል። ተጠያቂነት። አንዳንዶቻችሁ ስኬታማ አይደላችሁም ምክንያቱም ትረትን ስኬት አድርጋችሁ ስለምታስቡ ነው። 40 ሰዓት ስለሰራሁ አንድ ነገር ማግኘት አለብኝ ብለው ያስባሉ። በህይወት ትግል ትምህርት ቤት እንደዚህ አይሰራም። የሰራከውን ሰዓት አይጨነቁም። ተፈጻሚነትን ብቻ ማየት ይፈልጋሉ። በህይወቱ ውስጥ ትንሽ የበለ ጥናት ያስፈልጓት። ያንን የተሻለ ማንነቱን የሚያሳድዱት እርሶ የወሰኗቸው ውሳኔዎች ናቸው። አንዴ ስጋዊ ማንነቶን ማን እንደሚቆጣጠር መንገር አለበት። እኔ ነኝ፣ አንተ አይደለህም። መነሳት እንደማትፈልግ አውቃለሁ። አማራጭ የለህም፣ ተነሳ። በየቀኑ የምትሉትን ነገር ብትሰሩ የምታልሙትን ነገር ታገኛላችሁ። አንዳንድ ቀን ስሜት ሊኖር ይችላል፣ አንዳንድ ቀን ላይኖር ይችላል። የጊዜ ሰሌዳ ግን ግድ የለውም። ስለዚህ ጽኑ ስትሆኑ እና በየቀኑ አንድ ነገር ደጋግማችሁ ስትሰሩ ልማድ ይሆናል። ሥራ ስትሰሩ ኤግዜኪዩት፣ ተጨማሪ ነገሮች ወደ እናንተ ይመጣሉ ልጄ። ተፈጻሚነት የመጨረሻው መፍትሄው ትክክለኛውን ውሳኔ ማድረግ የሚችል ሰው መሆን ነው። ሲደክማቸው፣ ሲያማቸው፣ ሲበርቻቸው፣ ሲጨነቁ፣ ሲናደዱ፣ ዓለም በትከሻቸው ላይ ስትወድቅ አሁንን ትክክለኛውን ውሳኔ ያደርጋሉ። ዛሬ ይጀምሩ እና ከ365 ቀናት በኋላ ዞር ብለው ሲመለከቱ ያ ቀን ነበር ይላሉ። ቀላል ምርጫዎች፣ ከባድ ሕይወት። ከባድ ምርጫዎች፣ ቀላል ሕይወት። የማይፈልጉትን ነገር ሲያደርጉ ብርቱ ይሰማለዋል፣ የተገባውን ይሰማለዋል እና እርካታ ይሰማለዋል። ሰውነቶን ይቆጣጠሩ፣ አይምሮን ነፃ ያደርጉ። በማለዳ ተነሱና ሂዱ። ሽልማቶች የሚመጡት ከሥራ በኋላ ነው፣ ከበፊቱ አይደለም። ስኬት ከሥራ በፊት የሚመጣበት ብቸኛው ቦታ መዝገበ ቃላት ውስጥ ብቻ ነው። እንግዲያውስ በሕይወትህ ተጨባጭ ለውጥ ለማምጣት የአይበገሬ ማንነት ቤተሰብ ሁን። ሰብስክራይብ በማድረግ ተቀላቀለን። ላይክ በማድረግ ለሌሎች እንዲደርስ አክምስተው